ለዘመናት የታሪክ ተመራማሪዎች ተረት ነው ሲሉ የነበሩ የቁርአን ታሪክ ዛሬ በናሳ ሳተላይቶች ሲረጋገጥ ዓለም በድንጋጤ ተዋጠች። ሳይንስ ገና በቅርቡ የደረሰበትን ሚስጥር ቁርአን ከ1400 ዓመታት በፊት በዝርዝር አስቀምጧል። ዛሬ በአሸዋ ስር ስለተቀበረችው ኢራም ከተማ ቁርአን ከ14 ክፍለ ዘመናት በፊት እንዲህ ብሎናል። አለም ተረ ከይፈ ፈዐለ ረቡከ ቢዐድ ኢረመ ዛቲል ዒማድ አለቲ ለም ይኽለቅ ሚስሉሃ ፊል ቢላድ። ይገርማቸዋል። ቁርአን ከተማዋን ኢረመ ዛቲል ዒማድ ባለ ሐውልቷ ብሎ ሲጠራት፣ ምሁራን ግን በአረብ በረሃ ውስጥ እንዲህ ያለ ባለ ሐውልት ስልጣኔ ሊኖር አይችልም ብለው ይከራከሩ ነበረ። ነገር ግን እውነቱ በ1990ዎቹ መጀመሪያ ላይ ተገለጠ። የታሪክ ተመራማሪው ኒኮላስ ክላፕ የናሳን ሳተላይት በመጠቀም በኦማን በረሃ ስር የተቀበረች ከተማ አገኘ። ቁፋሮ ሲጀምር ግን ዓለም ተገረመች። ይህ የምታዩት ተራ አሸዋ አይደለም። በ1992 ናሳ ልዩ የሆነ የራዳር ቴክኖሎጂን በመጠቀም በረሃ ውስጥ እነዚህ መስመሮች አገኘ። እነዚህ መስመሮች ለሺህ ዓመታት በአሸዋ ስር ተቀብረው የነበሩ የኢራም ከተማ የንግድ መንገዶች ናቸው። በአሸዋው ስር የተቀበረችው ከተማ ልክ ቁርአን እንደገለጸው ባለ ግዙፍ ሐውልቶች ሆና ተገኘች። ሳይንቲስቶች ከተማዋን በከባድ አውሎ ንፋስ በአንድ ጀንበር መጥፋቷን አረጋገጡ። ይህም ቁርአን ስለ አድ ህዝቦች ጥፋት ከተናገረው ጋር 100% ተመሳሳይ ሆነ። ይገርማቸዋል። ሳይንስ ይህንን ከተማ ለማግኘት ሳተላይት፣ ዘመናዊ ራዳር አስፈለገው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ሳተላይት ባልነበረበት በዛ ዘመን ይህንን ስምና የከተማዋን ልዩ ገጽታ ባለ ሐውልት እንዴት ሊያውቁ ቻሉ? ይህ የሚያሳየው አንድ ነገር ብቻ ነው። ቁርአን የሰው ቃል ሳይሆን ሁሉንም ነገር የሚያውቀው የአላህ ቃል መሆኑን ነው። ሳይንስ ዛሬ የሚደርስባቸው ግኝቶች ሁሉ ቁርአን ከ14 ክፍለ ዘመን በፊት የገለጣቸው ሚስጥሮች ማረጋገጫዎች ብቻ ናቸው። ኢራን በአሸዋ ስር ተቀብራ ለሺህ ዓመታት የቁርአን እውነታ ስትጠብቅ ኖረች። ዛሬ ተገኘች። ይገርማቸዋል። ገና ሳይንስ ያልደረሰባቸው ስንት ሌሎች የቁርአን ታምራት በምድር ላይ ይኖሩ ይሆን? ይህ ታሪክና የሳይንስ ግኝት ካስገረማችሁ ሱብሃንአላህ በሉ በኮሜንት ላይ። ቪዲዮውን ሼር አድርጉ። እውነቱን ለዓለም አሳውቁ። ለተጨማሪ ያሉ እንደዚህ አይነት ቪዲዮዎች ተአምራት ዲን ወንደርሰን ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለእናንተ።